በዛሬው ቪዲዮ እህሉ ላይ ቶብራክ በሰርጉ ቀን የሚጠፋበትን ከፊዳን ጋር ድሮ የኖረበት ቤት ውስጥ የሚገባበትን የምርት ፍቅረኛ አይሼ የምትታመምበትን እንዲሁም በመጨረሻ ቶብራክና አይዳ የሚጋቡበትን ፊዳን የምታዝንበትን ልቧ የሚሰበርበትንና ሌሎችም ልብ አንጠልጣይና እንዲሁም አጓጊቶችን ይዤ ቀርቤያለሁ። ወደ ትዕይንቱም አለፍኩኝ። ወይዘሮ ካርሚያን ወደ ቤት ውስጥ ስትመጣ ማንንም ሰው አላገኘችም። አይዳ ሰርጓ ደርሷል። በዚህ የተነሳ ቤተሰቦቿና የተለያዩ እቃዎችን ለመግዛት ከቤት ውስጥ ወጥታ ትገኛለች። ግን በድንገት ደግሞ ቶብራክና እንዲሁም ደግሞ ፊዳን ተያይዘው ልጁን ቡራክን ይዘው ወደ አንድ ስፍራ ሂደዋል። አሊም ማለትም የሃሊዴን ልጅ ሂድ ፈልገውና ቡራክን ካለበት ቦታ አምጣው ስትል ትጠይቀዋለች። ለሰርጉ መድረስ አለበት፣ ሰዎችን ጠርተናል። አይዳና እንዲሁም ደግሞ ቶብራክ መጋባት አለባቸው። ሰርጉ ዛሬ ይደረጋል። ስለዚህ በፍጥነት ይዘው እንድትመጣ ፈልጋለሁ አሊ ብላ ያለበትን ቦታዎች ወደው እንዲሄድ ትጠቁመዋለች። አሊ ደግሞ ስለ ጫካዎችና ስለተለያዩ ቦታዎች ሲያወራ ስለነበር የድሮ ትውስታዎች መተውለት እንደሆነ ስለጠረጠረ በቃ እኔ ሂጄ እፈልገዋለሁ፣ ምናልባት ድሮ የነበረበት ቤቶች፣ ጎጆ ቤቶች ውስጥ ሊኖር ይችላል፣ ድሮ የሚኖርበት ቤት ውስጥ ብሏት ወዲያው በፍጥነት አሊ ጉዞውን ይጀምራል። ሃሊዴም ልጇን አስቆማ ስትጠይቀው ቶብራክ እውነታውን ያስታወሰ ይመስለኛል፣ ወደ ድሮ ትውስታዎቹ እየሄደ ነው ይላታል። ግን እውነታውን እንደዛ አይደለም። ፊዳን ነበረች ሆን ብላ ወደዛ ስፍራ እንዲሄድ ያደረገችው፣ ምክንያቱም ትውስታዋን እንዲያስታውስ ለማድረግ። የአይሲ እናት ልጇን ብትወቅሳትም ግን ደግሞ አሁን ከምርት ጋር ተጣልታ ትገኛለች። የተጣላችበት ዋነኛ ምክንያት ደግሞ ለምርት ብላ 500,000 ሊሬ ተበድራ ሳለ ይህንን ሚስጥር አድርጋ ይዛ የአይሲ እናት ስለተናገረችባት ነው። ቶብራክ ከእንቅልፉ ሲነሳ አንድ ጎሳሳ እንዲሁም ደግሞ በጣም የሚያስጠላ ቤት ውስጥ መተኛቱን ይመለከታል። ይህም የሆነው መኪናው አልሄድ ብሎት ስለነበር ማረፊያ ቦታ ለመጠቀም ነው። እናም ፊዳንን ሲፈልጋት ፊዳን የለችም። ቡራክም አባዬ የራበኝ ነው ብሎም ሲጠይቀው እሺ እንበላለን በማለትም ሲናገር በዚህ ሰዓት ላይ የት ሂደሽ ነው ብሎም ሲጠይቃት እሷም ደግሞ ድሮ ቶብራክን ወይንም ደግሞ ነጃትን ታበላውና ተመግበው የነበሩትን ምግቦች ለትውስታ ያክል ይዛቸው መታ ነበር። ፖሞቹንም እንዲበሉ ሁለቱንም እያደረገች እናም የሆነ ትውስታ ቢመጣላቸው ብላ ሙከራ ታደርጋለች። ይህን እያደረገች ያለችው ፊዳን ነጃት ከወደ ያስታውሳል በማለት ነው። አሊ በመጨረሻ ድሮ ነጃትና እንዲሁም ፊዳን ይኖሩበት የነበረው ቤት ውስጥ ይደርሳል። ግን እዛ ቤት ውስጥ ማንም ሰው እንዳልገባና እዛ ቤት ውስጥ ማንም የመጣ ሰው እንደሌለ ሁሉንም ነገር ይመለከታል። ሰዎች ወደዛ ስፍራ መጥተው እንደማያውቁና ቶብራክን ቢሆን እዛ እንዳላረፈ ካወቀ በኋላ በራፉንም ከፍቶ ወደ ውስጥ ቢገባም ግን ምንም ነገር የተነካካ ነገር የለም። እናም በዚህ ሰዓት ላይ በፍጥነት ካለበትና ከዛ ቤት ውስጥ ይወጣል። ምናልባት ቶብራክ ወደዚህ ቤት ውስጥ ቢመጣ ትውስታው ሊመለስለት ይችል ይሆን? ለምንስ ፊዳን ወደዚህ ቤት ይዛው አትመጣም? ትንሹ አሊም ለእናቱ ለሃሊዴ ደውሎ ቶብራክን ማግኘት እንዳልቻለና አሁን ሌሎች ቦታዎች ላይ ሊፈልግ እንደሆነ ለእናቱ ይነግራታል። ከሪማንም እስካሁን አለመገናኘታቸውን ትሰማለች። እናም በዚህ ነገር እጅግ በጣም ትበሳጫለች። ምርት ደግሞ በሰዓቱ የመኪና ጥገና ቦታ ላይ እየሰራ ይገኛል። በዚህ ሰዓት ላይ ወንጀለኞች ለሱ ገንዘብ ሊሰጡትና አብረውት እንዲሰሩ ሲጠይቁትም በጣም ተበሳጭቶ ገንዘቡንም እየወረወረ ዳግመኛ የወንጀል ስራ ላይ መግባት እንደማይፈልግ ተናግሮ ወዲያው ሰውየውን በቴስታ መጥቶት ይሄዳል። ከሪማን ቶብራክ ስለጠፋ እንዲሁም ደግሞ ስልኩም ስለማይሰራ በጣም አዝና ትገኛለች። ምክንያቱም በዚሁ የሚቀጥል ከሆነ ልጇ ለሰርጉ አይመጣም። ሲጀመርም ደግሞ ቶብራክ ሰርጉን እንደማይፈልገው ታውቃለች። እናም ሆን ብሎ የጠፋ መሰላት። በተደጋጋሚ ስልኳን እያወጣች ትደውላለች። በድንገት አይዳም ደውላ ስለ ሁሉም ነገር ስትጠይቃት ሁሉም ነገር ዝግጁ ነው፣ ለሰርጉም ተዘጋጂ፣ እኛም ተዘጋጅተናል፣ ቡራክና እንዲሁም ቶብራክም ተዘጋጅተዋል፣ አንቺ አትሰቢ ማለት ከሪማን አይዳም ትዋሻታለች። ወደ መኪና ውስጥ ተመልሰው መጥተው መኪናውን ለማስነሳት ቢሞክሩ ቶብራክና እንዲሁም ደግሞ ፊዳን፣ በሌላ በኩል ቡራክ ግን መኪናው አልሰራ ይላቸዋል። በዚህ የተነሳ በእግር ጉዞ አንዳንድ ቦታዎችን መሄድና መጎብኘት ይጀምራሉ። በእግራቸውም ወደ ቤት ለመመለስ ሙከራ ያደርጋሉ። በዚህ ሰዓት ላይ ፊዳን ልትወርቅ ባለችበት ሰዓት ላይ እሷን ገድፎ ብድግ በሚያደርግበት ሰዓት ላይ የፊዳንና የቶብራክ ልቦች ለሁለት እየመቱ ይገኛሉ። ግን ቡራክ ስለነበር ምንም ነገር አላደረጉም። አሁን ሁሉም ተያይዘው ሲሄዱ በሌላኛው ስፍራ ደግሞ ሁሉም ነገር ተዘጋጅቶ የሰርጉ ድግስ እንዲሁም ደግሞ ፕሮግራምና እያንዳንዱ ነገር ተዘጋጅቷል። ሃሊዴም ልብሷን ቀይራለች። ከሪማን በጣም እያበደች ነው። እስካሁን ድረስ ሙሽራው አልመጣም። ምርትና አይሺ አሁን ያለባቸውን ችግሮች ፈተው የሚያምሩና ቆንጆ ጥንዶች ወጥቷቸዋል። ቶብራክና ፊዳን በመንገዳቸው ላይ አንድን ሰው ይመለከታሉ። ወደ ኋላም ብለው ሲመለከቱ አሊ ነበር፣ የሃሊዴ ልጅ። ወደው ወንድሜ አንተን ፍለጋ በጣም ብዙ ደከምኩኝ፣ ታውቃለህ፣ ሁሉም ነገር ተዘጋጅቷል፣ እናም አሁን የመሄጃ ሰዓታችን ደርሷል በማለት ይናገራቸዋል። እናም አሁን ሁሉም ተዘጋጅተው ወደ ቤት ለመሄድ ያመራሉ።
አይዳ አቤት ውስጥ ሆና ኤጄ የለበሰችውን ልብስ እየተመለከተች ከሪማን ቶብራክ አይመጣም እንዴ ብላ ትጠይቃታለች። በዚህ ሰዓት ላይም ቶብራክ ይመጣል፣ ዝግጅት አለበት የሆነ ዝግጅት፣ እናም ወደ ሰርጉ ይደርሳል፣ አብሽሪ አሁን በቅርቡ ይደርሳል በማለት አይዳን ለማረጋጋትና ልብሷን እንድትቀየር ለማድረግ ሙከራ ታደርጋለች። በሌላ በኩል ደግሞ በድንገት አይሺ ከምርት ጋር እየሄደች ባለችበት ሰዓት ላይ ራሷን ስታ ትወርቃለች እና ምርት በጣም ይደነግጣል። እሷን ለማስነሳት ቢሞክርም ግን አልቻለም። ቶብራክ እና እንዲሁም ደግሞ ቡራክ በሌላ በኩል ደግሞ ፊዳን በመሆን አሁን በመጨረሻ በአሊ መኪና ሁሉም ተያይዘው ወደ ሰርጉ ድግስ ይሄዳሉ። ታማ የነበረችውን አይሺም ወደ እናቷ ጋር ያስገባት ምርት አሁን እንክብካቤ እንዲያደርጉላት የተናገረ ሕክምና መደረጉንና ምን የሚያሰጋ ነገር አለመኖሩን ተናግሮ ካለበት ስፍራ ይሄዳል። ቶብራክ እንዲሁም ደግሞ ፊዳን ቡራክ አሊ በመሆን አሁን ወደ ቤት ውስጥ ይመጣሉ። እናም ሁሉም ዝግጅት ስላለቀ ወዲያው በመጨረሻ ቡራክና እንዲሁም ደግሞ ከሪማን ከተገናኙም በኋላ ቶብራክንም ወደ ውስጥ ገብቶ ሁሉም ፕሮግራም ተዘጋጅቷል እንጂ ሰርጉ ዛሬ ይካሄዳል እያወቀ ይህን ለምን ጠፋህ ብላም ስትጠይቀው መኪናው ተበላሽቶበት እንደነበር እየነገራትም ሂድ በል ሱፍህን ቀይር፣ እናም ቡራክም ይዘጋጅ፣ በፍጥነት ቶሎ በሉ ሂዱ በማለት እንዲሄዱ ታደርጋለች። ፊዳንም ወዲያው ቡራክን ልብሶችን ትቀይራለች። ከሪማንና አሊ ከተገናኙ በኋላ ደግሞ ልጅ ያስታውሰው ነገር አለ ብላም ስትጠይቀው መኪናው ተበላሽቶበት እንጂ እዛ የታሰበበት ቦታ እንዳልነበርና እንዲሁም በሌላ በኩል ደግሞ ምንም ነገር አለማስታወሱን ይነግራታል። አይዳ የሙሽራ ቀሚሷን ለብሳለች። በጣም የሚያምረውን ውቡን የሆነውን ቪሎ ለብሳ እየተሽቀረቀረች ከጓደኞቿ ጋር እየደነሰችና እየተዝናናች ትገኛለች። እናም በጣም ደስ ብሏታል። ኤጄም አብራት ትገኛለች። የቶብራክ እህት ቡራክ የህፃን ሱፉን ለብሷል። ቡራክ በአሁን ሰዓት ላይ ፊዳን እየተንከባከበችውና እያለበሰችው ትገኛለች። ግን የፊዳን ልቦች በጣም ተሰብረዋል። ምክንያቱም ደግሞ ያ ነጃት ነው፣ ይሄ ቶብራክ አይደለም ያለችው ሰው ዛሬ ሊሞሸርና ሊያገባ ስለነበር ነው። ቶብራክ ሱፉን ለብሶ ቢጨርስም ወደ ሰርግ ቦታው ከመሄድ ይልቅ ግን በጣም እያሰበ ይገኛል። በዚህ ሰዓት ላይ ቡራክም በላባዬ እንሂድ በማለት ወዲያው እንዲሄድ ይጋብዘዋል። ዝግጅቱ በአማረ ሁኔታ እዛ ትልቁ ቪላ ውስጥ እየተካሄደ ይገኛል። አጋቢዎች ቦታቸውን ይዘዋል። እናም በዚህ ጊዜያት ላይ ሙሽራዋም ወዲያው መውረድ ትጀምራለች። ኤጂ ቡራክን ይዛው ስትወርድ ሙዚቃዎች መጫወት ይጀምራሉ። ምስክሮች ሁሉም ይቀርባሉ። በዚህ ጊዜያት ላይ ፊዳን በጣም ተለቅሳለች። እንባዎቿ እንዳያስታውቁ እንባዋን ጠራርጋ ወደ ሰርጉ ቦታ ስትመጣ ሙሽራውና ሙሽሪቷ ሁለቱም ተያይዘው ከዛ ከትልቁ ቤት ይወርዳሉ። ቶብራክና እንዲሁም አይዳ ሁሉም በጭብጨባ ካደመቁላቸው በኋላ ወደሚጋቡበት ወንበር ሲቀርቡ ግን ፊዳን እጅግ በጣም አዝና አይኖቿ እንባ እየወጡ ወደዛ ስፍራ ትቀርባለች። ሃሊዴ ፊዳንን ስትመለከታት እንዳዘነችና ሁሉም ነገር ምን እንደሆነ ገብቷት ስለነበር ሃሊዴ የፊዳንን ሀዘን ገብቷታል። በሌላ በኩል ደግሞ አሁን የመጨረሻው እርከን ላይ ተደርሶ አካባቢዋ ሁለቱንም አግኝታ በህይወት ዘመናችሁ ሁለታችሁም ልትጠባበቁ እናም አብራችሁ ልትሆኑ ቃል ትገቢያለሽ አይዳ ባልሽ ቶብራክን ለማድረግ ተብላም ስትጠየቅ አዎ ቃል እገባለሁ በማለት ትናገራለች። ፊዳን እጅግ በጣም ደንግጣ ካለችበት ስፍራ ወደ ኋላ ብላ ትዞራለች። ሁሉም ያጨበጭባሉ። በተራው ቶብራክም ይጠየቃል። ቶብራክ አንተስ ብትሆን የዘላለም ሚስትህ እንዲሁም ደግሞ የልጅህ እናት ከዚህ በኋላ ህይወትህን ሙሉ ልትጠብቃት ቃል ትገባለህ? ልታገባት ሚስትህ ልታደርጋት ቶብራክ በማለት ሲጠየቅ ፊዳን ወደ ኋላ ዙራ አይኖቿን ትይዛለች። በዚህ ሰዓት ላይ ሁሉም አጨብጭበው የቶብራክን መልስ ሲጠብቁም ቶብራክም ዝም ይላል። በል እንጂ ተናገር እባክህ የሆነ ነገር በል በማለት ፊዳን ትጠይቋለች። ከሪማንም ልጄ ቶሎ በል ንገረን፣ ቶሎ በል እንጂ ምን ሆነ ነው? አይ ሚስቴ ላደርግሽ አልችልም ሲል ቶብራክ ይናገራል። ትዕይንቱ ይቀጥላል። ከዚህ በኋላ ምን ይፈጠራል? ቶብራክ እምቢ ብሏል። ሀሳቡን ይቀይራል አይቀይርም? ኮመንት ስፍራ ላይ ሀሳባችሁን አስቀምጡልኝ። ትዕይንቱ የኛ እዚህ ጋር ይጠናቀቃል። ይቀጥላል። ፓርት 2 ኮመንት ስፍራ ላይ አስቀምጡልኝ።